ሰላም ጤና ይስጥልኝ። ሐረር ላስተዋወቃችሁ። ዛሬ ስለ ቅል ላወራችሁ ሳይሆን ሐረሪዎች በቅል የሚጠቀሙበትን አንድ የተለየ ግልጋሎት የሚሰጥን ላስተዋወቃችሁ ፈልጋለሁ። ሐረሪዎች በቅል እንግዲህ የሚሰሩት ስራዎች እጅጉን በርካታ አለ። ከቅሎች አይነቶችም የሚጠቀሙትን ቢያንስ የተወሰኑትን ልጥቀስላችሁ። አፍሪካን ዞሎ፣ ቻይኒስ ቦትል፣ ወተር ጃግ እንዲሁም ኢንዶኔዥያን ቦትል፣ ጎዝ ስኔክ ወይም ደግሞ ላምፒንደኔክ የሚባለውን አፍሪካን ዋይን ኪትል፣ እንዲሁም ቡሽል ባስኬት እንዲሁም ኪትል፣ ላርጅ አፍሪካን ቦሸል የሚባሉትን የቅል ዝርያዎች ወይም አይነቶች ይጠቀማሉ። የነዚህን ቅሎች የሚጠቀሙበት ለተለያየ ግልጋሎት ቢሆንም ሐረሪዎች አንድ ለየት ያለ የሚጠቀሙት አለ። ሞሮኮ፣ ኢንዶኔዥያና እንዲሁም ደግሞ የተለያዩ ቦታ ላይ የሚሰሩ ቅሉን በመበሳሳት በውስጡ ሻማ ወይም ደግሞ የሚበራ ነገር በማስቀመጥ በውስጡ እንዲበራ ያደርጋሉ። ያንንም ወልቂባብ ብለው ይጠሩታል። ወልቂባብ በስፍራው እንግዲህ ያሉትን እንዲያበራ ንፋስ እንዳያጠፋውና ደስ የሚል ቀለም እንዲሰጥ በማድረግ ይጠቀማሉ። ይህን መሰል የሚጠቀሙ ሌሎች የእስላሚክ ሲቲዎችም ወይም ሀገሮችም አሉ። ከዚህ ባለፈ ግን ሐረሪዎች ይህንን ነገር በሰፊው ይጠቀሙ ነበር። በአካባቢያቸው ላይ ያደርጋሉ። በውጭውም ይደረጋል። ይህ በውጭ ሲሆን ብርሃን ሲሰጥ በጣም መልክ ይሰጣል። መልክ ከመስጠቱም ባለፈ በጥሩ ሁኔታ ይበራል። ንፋስ እንዳያጠፋው ያድርጓል። ወልቂባብ ተብሎም ይጠራል።